ሰላም ሰላም ውድ የመጽሐፍት መንደር ዩቲዩብ ተከታታዮቻችን እንደምን ከረማችሁ? ዛሬ በባለፈው ክፍል የቀጠለ ክፍል 2 ኢኮኖሚክስ ግሬድ 11 ዩኒት 4 ፓርት 2 ይዘን መተናል ማለት ነው። በባለፈው ክላስ ስለ ኮንሰፕሽን አይተናል። ኮንሰፕሽን ምን ማለት ነው የሚለን ኮንሰፕሽን አውቶኖመስ ኮንሰፕሽን ፕላስ ኢንዲዩስ ኮንሰፕሽን ታይምስ ዲስፖሲብል ኢንከም ነው ብለን አይተናል ማለት ነው። በባለፈው ክላስ እነዚህ ነገሮች አይተናል። ዛሬ ደግሞ በዚህኛው ዩኒት የምናየው ሴቪንግን ነው። ሴቪንግ ምን ይመስላል የሚለውን እናያለን ማለት ነው። አፍተር ዚስ ሴክሽን ዩ ዊል ቢ ኤብል ቱ ዲፋይን saving and saving function, different kinds or function of saving, average and marginal purpose to save ምንድን ናቸው የሚለውን መረዳት አለባችሁ ማለት ነው። ሴቪንግ ምን ማለት ነው? ሴቪንግ ስንል እንደ ኢኮኖሚክስ በምን ሜትድ ኤክስፕረስ ይደረጋል? በዚህኛው ኮንሰፕት የሚለውን ያለን ሴቪንግ ኢዝ ዘ ዲፈረንስ ቢትዊን ዲስፖሲብል ኢንከም ኤንድ ኮንሰፕሽን። ሴቪንግ ማለት ነው የሁለቱ ልዩነት ማለት ነው። የማንኛውም የዲስፖሲብል ኢንከም እና ኮንሰፕሽን። ምክንያቱም ኢንከም ማለት እኩል ይሆናል ኮንሰፕሽን ፕላስ ሴቪንግ ነው ብለናል። ስለዚህ ዲስፖሲብል ኢንከም አላችሁ ከአፍተር ታክስ ከታክስ በኋላ ያስገባችሁት ገቢ አለ። ገቢያችሁ ወይም ሴቪንግ ነው የምታደርጉት ወይም ኮንሱም ነው የምታደርጉት። ከዚህ ዘለ ምንም አታደርጉት። ያላችሁ ገቢ ሰርታችሁ የምታመጡት ገቢ ሴቭ ታደርጉታላችሁ ወይም ኮንሱም ነው የምታደርጉት። ስለዚህ ዋይዲ እዚህ ኮረስቱ ሴቪንግ ፕላስ ኮንሰፕሽን ከሆነ ሴቪንግ ደግሞ ማለት ነው ሴቪንግ ሚንስ እኩል ይሆናል ገቢያችሁ ላይ ዋይዲ ሲቀነስ ምን ኮንሱም፣ ገቢያችሁ ላይ ኮንሱም ያደረጋችሁት ነገር መቀነስ። ዘ ዲፈረንስ ቢትዊን ዲስፖሲብል ኢንከም ኤንድ ኮንሰፕሽን ይባላል ማለት ነው። ሴቪንግ ማለት ፓርት ኦፍ ኢንከም ዊች ኢዝ ኖት ስፔንት፣ የኢንከም አባል ሆኖ የገቢያችን ፓርት ሆኖ ኮንሱም ያልተደረገ ኮንሰፕሽን ምን ይባላል? ሴቪንግ ይባላል። ሴቪንግስ ይባላል ማለት ነው። ኖት ስፔንት ኦን ኮንሰፕሽን። በኢንከማችን ውስጥ ሆኖ ስፔንት ያልተደረገ ነገር ኮንሰፕሽን ላይ ያልተደረገ ኮንሱም ያልተደረገ ነገር ሴቪንግስ እንለዋለን። ዲስፖሲብል ኢንከም ካን ቢ ዩዝድ ኢን ኦንሊ ፎር ኮንሰፕሽን ኦር ሴቪንግ። ስለዚህ ኢንከማችን ከሁለቱ አይወጣም ማለት ነው። ዲስፖሲብል ኢንከማችን ኦንሊ ኮንሰፕሽን ኦር ሴቪንግ ነው። ወይ ኮንሱም እናደርገዋለን ወይ ሴቭ ነው የምናደርገው። ከዚህ ዘለ ምንም አናደርገውም ማለት ነው። the difference saving is the difference between income and consumption. People save what is left after spending on the consumption. ስለዚህ ሰዎች ሴቭ የሚያደርጉት ከኮንሰፕሽን በኋላ ነው። ኮንሱም ካደረጉ በኋላ ሰዎች ሴቭ ማድረግ ይጀምራሉ ማለት ነው። ሴቪንግ ስንል ላይክ ጀነራል ኢንከማችን ይሄ ነው። ወይ ኮንሱም እናደርገዋለን ወይ ሴቭ እናደርግ። ከዚህ ዘለ ምንም አናደርግም። ስለዚህ ሴቪንግ ማለት ኮንሰፕሽን ወደዛ ስናዞረው እንደዚህ አይነት ፎርሙላ ይሰጠናል ማለት ነው። ስለዚህ ኮንሰፕሽን ደግሞ ማለት ምን ማለት ነው? ካስታወሳችሁ አውቶኖመስ ኮንሰፕሽን ፕላስ ዚስ ኢዝ ማርጂናል ፕሮፖርሲቲ ኮንሱም ይባላል ወይም ኢንዲዩስ ኮንሰፕሽን ተብሎ ይጠራል ማለት ነው። ስለዚህ ጀነራል ፎርሙላ አለው፣ ሰብስቲዩት እናደርጋለን ማለት ነው። በሲ ቦታ ቀጥታ ማስገባት እንችላለን። እዚህ ጋር ከዚህኛው ፎርሙላ የመጣ ነው። ሴቪንግ ሚንስ ዋይዲ ማይነስ ኮንሰፕሽን ይሆናል። ቢኮዝ ኮንሰፕሽን ወደዚህ ሲዞር ማይነስ ይሆናል። ሴቪንግ እነዚህ እኩል ይሆናል ማለት ነው። ኮንሰፕሽን ማለት ደግሞ አውቶኖመስ ኮንሰፕሽን ኦር ኮንሰፕሽን ዜሮ ኢንከማችን ዜሮ ሲሆን የምንጠቀመው ፕላስ አፍተር ኢንከም ዲስፖሲብል ኢንከም ታይምስ ማርጂናል ፕሮፐርቲ ኮንሱም የምናደርገው ነገር አለ። የዚህ ጀነራል ፎርሙላ ነበር ማለት ነው። ስለዚህ እዚህ ውስጥ ሰብስቲዩት እናደርገዋለን ማለት ነው። ሰብስቲዩት እናደርገው የመጀመሪያው ዋይዲ ማይነስ በሲ ቦታ እነዚህ እናስገባለን ማለት ነው። በኔጌቲቭ ስታባዙት እነዚህ ኔጌቲቭ ይሆናሉ፣ ያስቀምጥላቸዋል ማለት ነው። ማይነስ ሲ ይሄኛው ማለት ነው። አንድ ላይ ለማድረግ ይሄኛው ከዚህኛው አንድ ላይ ለማድረግ ሲን ማስቀደም ማለት ነው። ስለዚህ ዋይዲ ማይነስ ሲ ዋይዲ እዚህ ጋር ምን ይሆናል ማለት ነው?
ማይነስ ሲ0 ማይነስ ዋይዲ ማይነስ ሲዋይዲ። ስለዚህ ኮማን ታወጣላችሁ ማለት ነው። ዋይዲ አለ እዚህ ጋር ዋይዲ አለ ማለት ነው። እዚህ ጋር ብቻውን ታደርጋታላችሁ ሲ እዛ ኮመን አድርጋችሁ ስታወጡ ዋይዲ ጋር ይወጣል ማለት ነው። ዋይዲ እዚህ ጋር ዋይዲ ስታስወጡ አንድ ይቀራል ዋን። እዚህ ጋር ሲ አለ ስሞል ሲ ዳት ማርጂናል ፕሮፐርቲ ኮንሱም ከዛ ዋይዲ ኮመን ስለወጣ ከውጭ ይሆናል ማለት ነው። ስለዚህ ሴቪንግ ማለት ከኮንሰፕሽን ጋር ኔጌቲቭ የሆነ ሪሌሽንሺፕ ያለው እና ጀነራል ፎርሙላው እንደዚህ የሚያካትት ይሆናል ማለት ነው። ይሄኛው መጠቀም ትችላላችሁ፣ በዚህኛው መስራት ይቻላል ማለት ነው። ኮንሰፕሽን ግን ከኮንሰፕሽን ሴቪንግ ከኮንሰፕሽን የመጣ ፎርሙላ ነው። ይሄኛው ድራይቭ ተደርጎ የመጣ ፎርሙላ ነው ማለት ነው። ስለዚህ ኔጌቲቭ ኮንሰፕሽን ማለት ዲስ ሴቪንግ ማለት ነው። ዊዝ አውቶኖመስ ኮንሰፕሽን ዲስከስ አባቭ። ስለ አውቶኖመስ ኮንሰፕሽን ስናወራ ዲስ ሴቪንግ የማይደረግ ስለ ኮንሰፕሽን ያወራ ነው። ስለዚህ ይሄ ነገር ሴቭ የማይደረግ ነው፣ ኔጌቲቭ ነው ሴቪንጋችን ማለት ነው። ሴቪንግ እና ኮንሰፕሽን ኔጌቲቭ የሆነ ሪሌሽንሽፕ አላቸው። ሲቀጥልም እሱ ብቻ አይደለም፣ አውቶኖመስ ኮንሰፕሽናችን ኔጌቲቭ ነው ማለት ሴቭ የሚደረግ ነገር የለንም ማለት ነው። ኢንከማችን ዜሮ ነው ማለት ነው። ዜሮ ኢንከም አይዘር ቦሮዊንግ ኦር ድራዊንግ ኦፍ ዌልዝ ኢን ፕሪቪየስ ሴቪንግስ፣ ወይ በባለፈው ካስቀመጥነው ነው የምንጠቀመው፣ አሊያ ደግሞ እንበደራለን ማለት ነው። ስለዚህ ኔጌቲቭ ማሳየቱ ኤክስፕሬስ የሚያደርግልን እሱ ነው ማለት ነው። ምናልባት እነዚህ ሁለት ወርዶች የተለያዩ ወርዶች ዲፊኔሽን ሊኖራቸው ይችላሉ። ሴቪንግ እና ሴቪንግስ የሚለው ማለት ነው። ሁለቱ ተመሳሳይ ሀሳብ አይደሉም። ሴቪንግ ማለት ሪፈርስ አክት ኦፍ ዲስፖዚንግ ማኒ ዋይል ሴቪንግስ ሪፈርስ ቱ ኦልሬዲ አኮሙሌት ማኒ። ሴቪንግስ ስንል ያስቀመጥነው ገንዘብ ማለት ነው። ኦልሞስት ሴቭ አድርገናል ማለት ነው። ሴቪንግ ማለት ደግሞ አክት የምናደርገ ነው ለማስቀመጥ፣ ዲፖዚንግ ማኒ ገንዘቡ ለማስቀመጥ የምናደርጋቸው ነገሮች ማለት ነው። ዛት ሚንስ ሴቪንግ ማለት ፍሎ ኦፍ ኮንሰፕት ነው፣ ኮንሰፕት ላይ ያለ ነው። ሴቪንግስ ምንለው ስቶክ ኦፍ ኮንሰፕት ነው፣ ወደ ስራ የዋለ ማለት ነው፣ ወይም ወደ ተግባር የተቀየረ። ስለዚህ ሴቪንግ ካን ቢ ኢንክሪዝ ትሩ ቱ ዌይ። ሴቪንግ ካን ቢ ኢንክሪዝ በሁለት መንገዶች ሊጨምር ይችላል። አንዱ ሊጨምር የሚችለው በገቢያችን ነው። ገቢያችን ኢንክሪዝ ሲሆን፣ ሁለተኛው ዊዝ ሰከንድ ካን ቢ ኢንክሪዝ ኮንሰፕሽን ስንቀንስ ማለት ነው። ስለዚህ ሴቪንግ ማለት ኢንካም ሲቀንስ ኮንሰፕሽን ብለናል። ሴቪንጋችን መቼ ነው የሚጨምረው ከተባለ ኢንካማችን ሲጨምርና እዚህ ጋር ኔጌቲቭ ስለሆነ ኮንሰፕሽን ሲቀንስ ነው። ይሄ ትሩ ነው። ስለዚህ አንድ ሰው ሴቭ አረጋለሁ ካለ ወይ ሴቪንግ መጨመር አለብኝ ካለ ከሁለቱ አንዱ ማድረግ አለበት፣ ኦር ሁለቱም ቢችል ማድረግ አለበት። ኮንሱም የሚያደርጋቸው ነገሮች መቀነስ፣ ገቢው መጨመር፣ በተለያየ አማካኝነት ገቢው ኢንክሪዝ እንዲሆን ማድረግ ማለት ነው። ፈርስት ዋን ኢንክሪዚንግ ኢንከም፣ ሰከንድ ዋን ዲክሪዚንግ ኮንሰፕሽን ማለት ነው። ስለዚህ በዚህ አማካኝነት ሴቪንጉን ሊጨምር ይችላል ማለት ነው። ላይክ እንደ ኮንሰፕሽን አቨሪ ፕሮፐንሲቲዙ ሴቪንግም አለ። ተመሳሳይ ሀሳብ ነው ያላቸው። እዚህ ጋር ሴቭ ማድረግ ምን ያክል ሴቭ ታደርጋላችሁ፣ ከምታስገቡት ገቢ ምን ያክሉ ሴቭ ታደርጋላችሁ ኦን አቬሬጅ ይታያል ማለት ነው። ያኛው ደግሞ ማርጂናል ፕሮፐንሲቲ ቱ ሴቪንግ ደግሞ ማለት ምን ያክል ቼንጅ አድርገዋል፣ ቼንጅ ኢን ሴቪንግ ኦቨር ቼንጅ ኢን ኢንከም። ኢንከማችሁ ቼንጅ ሲያደርግ ሴቪንጋችሁ ምን ያክል ቼንጅ አድርገዋል የሚልን የሚያሳይ ነው ማለት ነው። ስለዚህ በቀላሉ መረዳት ትችሉታላችሁ ማለት ነው። አቬሬጁ ስናይ ምን ያክሉ ሴቭ አድርጋችኋል ነው። ዘ ሬሽዮ ኦፍ ቶታል ሴቪንግ ኤንድ ቶታል ኢንከም ነው። ስለዚህ ታውቁታላችሁ። ጀነራል ፎርሙላው ነው። አቬሬጅ ስንል ሁሌም አቬሬጅ ነው ከተሰጡት አጠቃላይ ቶታል ገቢያችን ነው ከምናስገባው ገቢ ሴቪንግ የምናደርገው ስንት ነው የሚለውን ካልኩሌት የምናደርግበት ነው ማለት ነው። ኦን አቬሬጅ ነው ካልኩሌት የምናደርገው። ዘ ኮንሱመር ቴንደንሲ ቱ ኦን አቬሬጅ ቱ ካፒቸር ማለት ነው። ካፒቸር ስታደርጉ ምን ያክሉ ሴፍ ታደርጋላችሁ ኦን አቬሬጅ ነው የሚታየው ማለት ነው።
ስለዚህ አቨሬጅ ፕሮፐርቲ ቱ ኮንሱም ማለት ኤፒሲስ ማለት ኤፒኤስ ማለት ምን ያክሉ ሴፍ ታደርጋላችሁ ከምታስገቡት ገቢ ነው። ሴቪንግ ደግሞ ማለት ምን ማለት ነው ብለናል ቅድም። ሴቪንግ ማለት ዋይዲ ዛት ሚንስ ዲስፖሲብል ኢንከም ሲቀነስ ኮንሰፕሽን ነው ብለናል። ኮንሰፕሽን ደግሞ ምን ብለናል? ከፈለግን እሱን ሰብስቲቱት ማድረግ እንችላለን። አውቶኖመስ ኮንሰፕሽን ሲደመር እሱን መጠቀም እንችላለን። ቀጥታ ደግሞ ይህም ሰብስቲቱት ማድረግ እንችላለን። ማጋ ሲጋ ማለት ነው። ስለዚህ ኤስ ጋር ሰብስቲቱት ማድረግ እንችላለን ማለት ነው። ዋይዲ ማይነስ ስለዚህ ኤፒሲ ኤፒኤስ እዚ ኢኳልስ ቱ ዋይዲ ማይነስ ሲ ኦቨር ዋይዲ ማለት እንችላለን። ይሄ ማለት ሲ ኤስ ማለት ነው፣ ሴቪንግ ማለት ነው። ስለዚህ ኮመን ስታደርጓቸው ዋይዲ ኦቨር ዋይዲ ዋይዲ ኦቨር ዋይዲ ማይነስ ሲ ኦቨር ዋይዲ ይሆናል ማለት ነው። ለየራሳቸው ስታወጧቸው ዋይዲ ዋይዲ ዋን ይሆናል። ይሄ አንድ ይሆንና አንድ ሲቀነስ ሲ ኦቨር ዋይዲ ይሆናል ማለት ነው። ስለዚህ አቨሬጅ ፕሮፐርቲ ሴቪንግ ሴቭ የምናደርገው በዚህ ካልኩሌት እናደርገዋለን ማለት ነው። በዚህ መጠን ዘላስት ዋን እንደዚህ አይነት ፎርሙላ ይሰጣቸዋል ማለት ነው። ይሄ ደግሞ ማለት ነው ሲ ኦቨር ዋይዲ ማለት ኮንሰፕሽን ዋይዲ ማለት እኮ ነው። ስለዚህ አቨሬጅ ፕሮፐርቲ ቱ ኮንሰፕሽን ካስታወሳችሁ ኮንሰፕሽን ኦቨር ዋይዲ ብለን ነበር የሰራ ነው። አሁን ደግሞ መጨረሻ ላይ ዋይዲ ኮንሰፕሽን ኦቨር ዋይዲ መጣ። ስለዚህ አንድ ሲቀነስ ኤፒሲ ማለት ነው። አቨሬጅ ፕሮፐርቲ ቱ ሴቪንግ ሚንስ አንድ ሲቀነስ አቨሬጅ ፕሮፐርቲ ቱ ኮንሰፕሽን ማለት ነው። ስለዚህ ሴቪንግ ኢንከም ካላችሁ ከአንድ በላይ ነው። ሁሌም አንድ ላይ መቀነስ ማለት ነው። ማንም የምትቀንሱት ኮንሰፕሽን ኮንሱም ታደርጋላችሁ ማለት ነው። ለምሳሌ ቤስት ኤግዛምፕል እዚህ ጋር አስቀምጦልናል። ሴቭ የሚያደርግ የ500 ኢቲፒ አለ። በየወሩ 500 ሴቭ ያደርጋል። ገቢው ደግሞ 2000 ነው። ዛት ሚንስ ሴቪንግ አለ፣ ገቢው 2000 ነው ማለት አቨሬጅ ፕሮፐርሲቲው ስንት ሴቭ ያደርጋል ስንል እዚህ ጋር ምን አለው? ሴቨር አለው። ሴቭ ያደርጋል 500። ዲስፖሲብል ኢንከሙ ስንት ነው? 2000። ስለዚህ ሴቭ ያደርጋል 500 ሲካፈል ገቢው ስንት ነው? 2000 ስታካፍሉ ስንት መጣ? 0.25። 25%ቱ ሴቭ ያደርጋል ይሄ ሰውዬ። 75%ቱ ምንድነው ማለት ነው? ኮንሱም። ስለዚህ ኮንሱም ያደርጋል ማለት ነው። አብዛኛው ምንድነው የሚያደርገው? ኮንሱም ነው የሚያደርገው ሰውዬ። ኮንሱም የሚያደርገው ነገር ነው ማለት ነው። ስለዚህ አቨሬጅ ፕሮፐርቲ ኮንሱም ምንድነው ጥቅሙ ስንል ምን ያክል ከገበያችሁ ላይ ሴፍ ታደርጋላችሁ የሚለውን ኦን አቨሬጅ ማየት ነው። ማርጂናል ስንል ደግሞ ቼንጁ ምን ያክል ነው ከምትጠቀሙት ኦር ሴቪንግ እንትን ከገበያችሁ መጨመርና መቀነስ ቼንጅ ባረገ ቁጥር የእናንተ ሴቭ የምታደርጉት ምን ያክል ቼንጅ ያደርጋል ነው። ማርጂናል ሬሾ ኦፍ ቼንጅ ዲስፖሲብል ገበያችሁ ቼንጅ ሲያደርግ ምን ያክል ሴቭ ታደርጋላችሁ። ሴቭ የምታደርጉት ምን ያክል ቼንጅ ያደርጋል፣ ይቀየራል። ስሎፑ ምን ያክል ነው የሚለው ነው የሚሰራው። given by 1 minus c slope of saving 1 minus consumption ከሚል MPC ማለት ነው። ከዛ የመነጨ ነው። ማርጂናል ፕሮፐርቲ ቱ ሴቭ means the ratio of change in saving to change in disposable income ታውቃላችሁ። ማርጂናል እንዴት ካልኩሌት እንደሚደረግ ሴቪንግ ከሆነ እዚህ ጋር ሴቪንግ ኦቨር ዲስፖሲብል ኢንካም ብላችሁ ካልኩሌት ታደርጋላችሁ ማለት ነው። ስለዚህ ማርጂናል ፕሮፐርቲ ቱ ሴቪንግ ስንል ቼንጅ ኢን ሴቪንግ ኦቨር ቼንጅ ኢን ዋይዲ ማለት ነው። እኩል ይሆናል 1 ማይነስ ሲ ማለት ነው። ይሄ ደግሞ 1 ማይነስ ይሄኛው ማለት ነው። 1 ማይነስ ኤስ ማለት ከዛ የመጣ ነው ማለት ነው። ስለዚህ አንድ ሲቀነስ ሲ ኤምፒሲ ይሆናል ማለት ነው።
ሴቪንግ ነው። ኖትስ ፕሮፐርቲ ኦፍ ኤምፒሲ ምናልባት ማሟላት ያለበት ህግጋቶች አሉ። ኤምፒሲ ኦር ማሪጂናል ፕሮፐርቲ ቱ ሴቪንግ ቢትዊን 0 ኤንድ 1 ነው። በአንድ እና በዜሮ መካከል ያለ ነው። ዜሮ ማለት ኖ ቼንጅ ኢን ሴቪንግ፣ ሴቪንግ አልተቀየረም ማለት ነው። አንድ ማለት ደግሞ ማክሲመም ሴቭ የምናደርገው ነው፣ በአዲሱ ኢንከም የመጣ ነው። ስለዚህ ኤምፒሲ ኦር ማሪጂናል ፐርፐስ ቱ ሴቪንግ ኢንክሪስ ዊዝ አን ኢንክሪዝ ኢን ኢንከም ሊጨምር የሚችለው መቼ ነው? ኢንከማችን ሲጨምር ነው። ኢን አዘር ወርድ ኤምፒሲ ኦፍ ፑር ኢዝ ሌስ ዛን ከሪች ከሀብታሞች ያነሰ ነው ማለት ነው። ገቢያችን ሲጨምር ሴቪንጋችንም ይጨምራል ብለው ያምናሉ ማለት ነው። ምንድን ነው ዲተርሚናንቱ ኦፍ ሴቪንግ? ሴቪንጎች ዲተርሚናንት ሊያደርጉት የሚችሉት ነገር ምንድን ነው ስንል ላይክ እንደ ኮንሰፕሽን ሌቭል ኦፍ ኢንከምም አፌክት ያደርገዋል። ዲተርሚናንት ሜን ዲተርሚናንት ነው ኢንከማችን። አንድ ሰው ሴቭ እንዲያደርግና እንዳያደርግ የሚያደርገው ሌቭል ኦፍ ኢንከም ነው። አን ኢንክሪዝ ኢንከም ኢንከማችን ሲጨምር ሁሌም አይጨምራል፣ ሴቪንግ ይጨምራል። ምክንያቱም ሴቪንግ ሚንስ ኢንከም ማይነስ ኮንሰፕሽን ነው። ስለዚህ ኢንከማችን ሲጨምር ፖዘቲቭ ሪሌሽንሽፕ ስላላቸው ሴቪንግም ይጨምራል። ሶ ዘ ሜን ዲተርሚናንት ፎር ሴቪንግ ማለት ነው ኢንከማችን ዋነኛው ዲተርሚናንት ነው ማለት ነው። ስለዚህ በተቃራኒው ሌዛን ከሆነ ይቀንሳል ማለት ነው። ወይም ደግሞ ኮንሰፕሽናችን ከጨመረ ኢንከማችን ሴቪንጋችን ይቀንሳል ማለት ነው። ተመሳሳይ ዲስትሪቢዩሽን ኦፍ ኢንከም ነው። ሴቪንግ ኢንክሪስ ወይም ኢንከም ኢኒኳሊቲ ኢንክሪስ። ሴቪንግ ሲጨምር የኢንከም ኢኒኳሊቲ ኢንክሪዝ ይሆናል። ብዙ ጊዜ ሰዎች ሴቭ ሲያደርጉ ጨመረ ማለት ወደ አንድ ሰው ነው ኢንከም እየሄደ ያለው ማለት ነው። ስለዚህ ኢኒኳሊቲ ይፈጠራል ማለት ነው። ዚስ ኢዝ ቢኮዝ ዘ ቴንደንሲ ቱ ሴቨር ኢዝ ግሬተር ፎር ሪች ፒፕል ዛን ፖር። ሀብታሞች ሰዎች ናቸው ገንዘቡ እየሰበሰቡት የሚወስዱት፣ ሴቭ ያደርጋሉ እየወሰዱ ማለት ነው። ድሃ ሰዎች ገንዘቡን አያገኙትም። ስለዚህ የኢንከም ስርጭት የገቢዎች ስርጭት የምንለው አፌክት ያደርገዋል ማለት ነው። ስለዚህ ሀይ የሆነ ኢንከም ዲስትሪቢዩሽን ካለ ሴቪንግ ይቀንሳል ማለት ነው። ሎ የሆነ ኢንከም ዲስትሪቢዩሽን ካለ ደግሞ ሴቪንግ ይጨምራል ማለት ነው። በአንዳንድ ሰዎች መካከል ብቻ ይሆናል ገንዘብ ማለት ነው። ሌላኛው ኤክስፔክቴሽን አባውት ፊውቸር ፕራይስ ኤንድ ኢንከም ነው። ተመሳሳይ ሀሳብ ነው ያላቸው ከኮንሰፕሽን ጋር ተመሳሳይ ነገር ነው አፌክት የሚያደርጋቸው ዲተርሚናንታቸው። ኢፍ ፕራይስ አር ኤክስፔክትድ ቱ ፌል ኢን ዘ ፊውቸር፣ ለፊውቸር ላይ ፕራይስ ፌል ያደርጋል ብላ ሀሳብ ካለ ፕሬዘንት ኮንሱም እናደርጋለን ሌስ አሁን ቀንሰን እንጠቀማለን። ሴቪንጋችን በጣም ብዙ ይሆናል ማለት ነው። ለወደፊቱ ዋጋ ይጨምራል ብለን ስለምናስብ አሁን ላይ ምን እናደርጋለን? ሴቭ እናደርጋለን፣ እናስቀምጣለን ገንዘብ ማለት ነው። አሁን ኮንሱም የምናደርገው ነገር ካለ እንቀንሳለን ማለት ነው። በተቃራኒው እንደዛ የፊውቸርም በተቃራኒ ይሆናል ማለት ነው። የሚቀንስ አይነት ነገር ከሆነ አሁን ሞር ሴቭ ከማድረግ ኮንሱም እናደርጋለን ማለት ነው። ሬት ኦፍ ኢንተረስት ወለድ ሃየር የሆነ ወለድ ካለ ሰዎች ግሬተር የሆነ ሴቪንግ ያደርጋሉ፣ ዳይሬክት ይሆናል ማለት ነው። ሴቪንግ እና ኢንተረስት ሬት ተመሳሳይ ሀሳብ ነው ያላቸው። ተመሳሳይ ነው ማለት ዳይሬክት የሆነ ሪሌሽንሽፕ አላቸው ለማለት ነው። ሴቪንግ ሲጨምር ኢንተረስት ሬት ሲጨምር ሴቪንግ ይጨምራል ማለት ነው። ሀይ የሆነ ኢንተረስት ሬት ካለ ሰዎች ኮንሱም አያደርጉ፣ ሴቭ ነው የሚያደርጉት። ስለዚህ በተቃራኒው ኮንሰፕሽን እየቀነሰ ይሄዳል ማለት ነው። ሌቭል ኦፍ ዌልዝ የሀብት ደረጃም ሴቭ ከሚያደርገው ሰው ይለያያል ማለት ነው። ሀብታም ከሆናችሁ ሴቭ ታደርጋላችሁ። ሌቭል ኦፍ ዳይሬክት ታክስ ሃየር ሌቭል ኦፍ ዳይሬክት ታክስ ካለ ሴቪንጋችሁ ይቀንሳል ማለት ነው። ምክንያቱም አብዛኛው ለታክስ ነው የሚውለው። እዛ ትሰጥቷላችሁ፣ ታክስ ቆርጦ ይወስድባችኋል። በቃ ቀሪውን ኮንሱም ታደርጋላችሁ። ትንሽ የሆነ ሴቪንግ ነው የምታደርጉት። ስለዚህ ዳይሬክት የሆነ ታክስም ታክስ ተቃራኒ ነው። ታክስ ከጨመረ ዳይሬክት የሆነ ታክስ ከጨመረ ሴቪንግ ይቀንሳል ማለት ነው። ምክንያቱም የምታስገቡት ገቢ ከነዛ ተቆርጦ ከተወሰደባችሁ ለእናንተ አፌክት ያደርጋባችኋል ማለት ነው። ኢንዲቪጁዋል ኔቸር ሴቪንግ ዳይሬክት ሪሌትድ ቱ ዘ ኔቸር ኦፍ ኢንዲቪጁዋል ፎር ኤግዛምፕል ምስር ሴቭ ሞር ዛን ስፔንድ ትሪፍት። አንዳንዴ በተፈጥሮ ራሱ ምንድን ነው ኢንዲቪጁዋል ሴቨሮች ይለያያሉ። አንዳንድ ሰዎች ዳይሬክት ሪሌትድ ቱ ዘ ኔቸር ኦፍ ኢንዲቪጁዋል ከራሳችን ከተፈጥሮ ጋር ራሱ ሪሌትድ ይኖረዋል ሴቪንግ ማለት ነው።
አንዳንድ ሰዎች በተፈጥሮ ሴቨሮች ናቸው፣ አንዳንዶች ደግሞ አጥፊዎች ናቸው ማለት ሴቭ አያደርጉ ኮንሱም የሚያደርጉ ናቸው ማለት ነው። ሶ በዚህ አማካኝነት አፌክት ይደረጋል ማለት ነው። ሶ ቱዴይ ዊ አንደርስታንድ ኦር ዩ አንደርስታንድ መስት ቢ saving. What does mean saving? How to calculate saving? And what's the difference between marginal and average propensity of saving and marginal propensity of saving ምንድን ናቸው የሚለውን በዚህኛው ቶፒክ እና ዲተርሚናንት ኦፍ ሴቪንግ ምንድን ናቸው የሚለውን መረዳት ወር አንደርስታንድ ማድረግ አለባችሁ ማለት ነው። ምናልባት ግር ያላችሁ ነገር ካለ ሀሳብ ኮሜንት፣ ሌላም እንዲሰራላችሁ የምትፈልጉን ነገር ካለ ዩ ካን ዳውት ኢን ኮሜንት ጻፉን፣ እንመልስላችኋለን። በሌላ ቪዲዮ እስከምንገናኝ ይመቻችሁ። መልካም ጊዜ። ባባይ